ችን ላይ ይደርብ። እንኳን ለበዓለ ሆሳዕና አደረሳችሁ። እዚህ ዕለት እዚህ ሰዓት ያደረሰን እግዚአብሔርን ከፍ አድርጋችሁ አመስግኑ። የእግዚአብሔር ቤተሰቦች እዚህ ዕለት እዚህ ሰዓት ደርሶ እግዚአብሔርን ማመስገን እግዚአብሔር ለፈቀደላቸው ብቻ ነው። የዛሬ ዓመት ከኛ ጋር የነበሩ ዛሬ ግን በአንድም በሌላ ምክንያት እዚህ ያልተገኙ አንዳንዶቹ በሞተ ሥጋ አንዳንዶቹ በደዌ አንዳንዶቹ በልዩ ልዩ ምክንያት አንዳንዶቹ መምጣት እየፈለጉ ነገር ግን ሳይችሉ ቀርተው በተለያየ ምክንያት ይህንን ድምፅ የናፈቃቸው ብዙዎች ናቸውና እኛ ግን እግዚአብሔር ፈቅዶልን እዚህ ሰዓት እዚህ ዕለት ስላደረሰን አምላካችን ስሙ የተመሰገነ ይሁን። የጻድቁ የአቡነ ገብረ መንፈስ ቅዱስ ረድኤት በረከት በሁላችን ላይ ይደርብን። ካመሰገናችሁ ሁላችሁም ከፍ አድርጋችሁ እግዚአብሔርን አመስግኑ። ፍትዎ ወአምጽእዎ ሊተ ፈታችሁ አምጡልኝ በሚል ርዕስ በሚኖረው ትንሽ ጊዜ እንማማራለን። ፈታችሁ አምጡልኝ የሚለውን ቃል አምላካችን መድኃኒታችን ኢየሱስ ክርስቶስ የተናገረው ኃይለ ቃል ነው። በማቴዎስ ወንጌል ምዕራፍ 21 ቁጥር 3 ላይ ተመዝግቦ የምናገኘው ኃይለ ቃል ነው። እንግዲህ የእግዚአብሔር ቤተሰቦች ሁላችሁም እንደምታውቁት ዛሬ የጌታችን የመድኃኒታችን የኢየሱስ ክርስቶስ አበይት በዓላት ከሆኑት መካከል በዓለ ሆሳዕና አንዱ ነው። እጅግ ብዙ መንፈሳዊ ስርዓቶች የሚከናወኑበት እጅግ በታላቅ ድምቀት የሚከበረው የአምላካችን የመድኃኒታችን የኢየሱስ ክርስቶስ በዓል በዓለ ሆሳዕና እንዲሁም የታላቁ ጻድቅ የአቡነ ገብረ መንፈስ ቅዱስ ወርሃዊ በዓል ነውና ይህንን አስመልክቶ እንግዲህ ሊቃውንተ ቤተ ክርስቲያን ሌሊት በማህሌት በዓሉ ምን ይመስላል የሚለውን ሲያመሰግኑ ነበረ። ቤተ ክርስቲያናችን የበዓሉን ሁኔታ በዜማ በማህሌት ካሰማችን በኋላ ቀደም ብላችሁ የመጣችሁ ያያችሁ ካላችሁ ዙሪያውን ዑደት በማድረግ የዛሬ 2000 ዓመት ወደኋላ ሄዳ ጌታችን መድኃኒታችን ኢየሱስ ክርስቶስ በበዓለ ሆሳዕና ያከናወነውን ስራ የቤተ ክርስቲያን አራቱን ማዕዘናት በመዞር አሳይታናለች። ስለ ዛሬው በዓል በአራቱም ወንጌላት የተመዘገበ ነው። በማቴዎስ ወንጌል ምዕራፍ 21 ከቁጥር 1 ጀምሮ፣ በማርቆስ ወንጌል በምዕራፍ 11፣ በሉቃስ ወንጌል ምዕራፍ 19 ከቁጥር 28 ጀምሮ፣ በዮሐንስ ወንጌል ምዕራፍ 12 አራቱም ወንጌላውያን የመዘገቡት በወንጌላቸው ያሰፈሩት ታላቅ በዓል ነው። እንግዲህ በዓሉ ሰፊ ነው። በኋላ በአውደ ምሕረትም አባቶቻችን ያስተምሩናል። እስከዛው ድረስ ግን ፈታችሁ አምጡልኝ በሚል ርዕስ እንማራለን። የማቴዎስ ወንጌል ምዕራፍ 21 ከቁጥር 1 ጀምረን ስንመለከት ወቀሪቦ እግዚእ ኢየሱስ በጽሐ ቤተ ፋጌ እንተገቦ ደብረ ዘይት ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ አስቀድሞ በነቢያት ትንቢት ሲያናግር እንደነበር በአበው ምሳሌ ሲያስመስል ነበር። የተነገረው ትንቢት የተቆጠረው ሱባኤ ሲደርስ ሲፈጸም ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሆኖ ከዚያም ሕግ ጠባያዊ ሕግ መጽሐፋዊን እየፈጸመ አድጎ በተነገረው ትንቢት በተቆጠረው ሱባኤ መሰረት እያንዳንዷን ስራ የሚሰራውን የአምላክነት ስራ ትንቢት አስቀድሞ ትንቢት እንዲነገር ምሳሌም እንዲመሰል አድርጎ ስለነበር ጊዜው ሲደርስ መድኃኒታችን ኢየሱስ ክርስቶስ ወደ ቤተ ፋጌ በመስቀል ተሰቅሎ የመጨረሻውን የድኅነት ፍጻሜ በማኅፀን ተጸንሶ የማዳን ስራውን ጀምሮ ነበር። የድኅነት ስራው የሚፈጸመው የሚደመደመው በመስቀል ላይ ስለሆነ በመስቀል በዕለተ ዓርብ ከመሰቀሉ በፊት መጋቢት 22 ቀን ማለት ነው። ጥንተ ሆሳዕና በዓል መጋቢት 22 ቀን ነው። ጥንተ ስቅለቱ ደግሞ መጋቢት 27 ቀን ነው። ቀደም ብሎ በመስቀል ከመሰቀሉ በፊት ከገሊላ ወደ ኢየሩሳሌም ጉዞ አደረገ። ጉዞ ካደረገ በኋላ ወቀሪቦ ቤተ ፋጌ በጽሐ ቤተ ፋጌን ተገቦ ደብረ ዘይት
የደብረ ዘይት የሚባለው ተራራ ደብረ ዘይት የሚባለው ተራራ አጠገብ የምትሆን ቤተ ፋጌ ከሚባል ቦታ ላይ ሲደርስ ደቀ መዛሙርቱን አዘዛቸው። አንድ ትእዛዝ አዘዛቸው። አሁን ሊቃውንት አባቶቻችን መተርጉማን ቤተ ፋጌ ለምን ቆመ? ጌታችን መድኃኒታችን ኢየሱስ ክርስቶስ ቤተ ፋጌ ላይ ቆሞ ደቀ መዛሙርቱን ወደፊት ሄደው የታሰሩ አህዮችን እንዲያመጡ አዟቸዋል። ለምንድን ነው ግን ቤተ ፋጌ ላይ የቆመው የሚለውን ሲተረጉሙ ቤተ ፋጌ የተባለው የተመሳቀለ ጎዳና ነው። በተመሳቀለ መስቀለኛ በሆነ ጎዳና ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ቆመ። ለምንድን ነው እዛ የቆመው? እንግዲህ የተነገረው ትንቢት የተቆጠረው ሱባኤ ሲደርስ ሲፈጸም በመስቀል ላይ ተሰቅዬ ሥጋዬን ቆርሼ ደሜን አፍስሼ አድናችኋለሁ ሲል በተመሳቀለ ጎዳና ላይ ቆመ ብለው አባቶቻችን ተርጉመዋል። በእውነት የእግዚአብሔር ቤተሰቦች እኛ በበደልን ፈንታ እሱ ክሶ የእኛን ግርፋት እሱ ተገርፎ የእኛን ሞት እሱ ሞቶ በሞቱ ሞታችንን ያጠፋልን መድኃኔ ዓለም አባታችን መድኃኔ ዓለም አምላካችን ስሙ የተመሰገነ ይሁን። ከፍ አድርጋችሁ አመስግኑት። የተመሳቀለ ጎዳና ላይ ቆመ። በመስቀል ላይ ተሰቅዬ አድናችኋለሁ ሲል በተመሳቀለ ጎዳና ላይ ቆመ። ከዚህ በኋላ በዛ በተመሳቀለ ጎዳና ላይ ከቆመ በኋላ ደቀ መዛሙርቶቹን ትእዛዝ አዘዛቸው። ሁሩ ዘቅድሜክሙ ወደፊታችሁ ወዳለ ሀገር ሂዱ ብሎ አዘዛቸው። ደቀ መዛሙርቱን ሊቃውንት መተርጉማን በትርጓሜያቸው ላይ አስቀምጠዋቸዋል። ቅዱስ ጴጥሮስና ቅዱስ ዮሐንስ ናቸው ብለው በትርጓሜ ላይ አስቀምጠዋል። እነዚህ ሁለቱ ደቀ መዛሙርት የምስጢር ደቀ መዛሙርት ናቸው። የምስጢር ደቀ መዛሙርት ናቸው። ቅዱስ ጴጥሮስ ሊቀ ሐዋርያት ነው። ቅዱስ ጴጥሮስ ማስባንን የሚወክል ነው። ቅዱስ ዮሐንስ ደናግላንን የሚወክል ነው። ቤተ ክርስቲያንን የሚያገለግሉት እነዚህ ሁለቱ ናቸው። በሕግ የተወሰኑ ካህናት ቤተ ክርስቲያንን ያገለግሏታል። ደናግላን መነኮሳት ቤተ ክርስቲያንን ያገለግላሉ፣ በክህነት ያገለግላሉ። አምላካችን መድኃኒታችን ኢየሱስ ክርስቶስ ወደፊት እንዲላኩ የመረጣቸው ሁለቱን ሐዋርያት ናቸው። ቅዱስ ጴጥሮስ ሕጋዊ የነበረ ነው። ቅዱስ ዮሐንስ ግን ድንግል የነበረ ነው። ስለዚህ አምላካችን ምን ለማስረዳት ነው ሁለቱን የላከው? የወደፊቷን ቤተ ክርስቲያን የአዲስ ኪዳን ቤተ ክርስቲያን የሚያስሩ የሚፈቱ ሕዝቡን ከማይሰራ ኃጢአት የሚፈቱት ሁለት አይነት ካህናት እንደሆኑ ሲያመላክት ሁለቱም መረጠ ብለው መተርጉማን አባቶቻችን ተርጉመዋል። እንደ ቅዱስ ጴጥሮስ በሕግ የተወሰኑ ሕግ በትዳር ተወስነው ልጅ ወልደው ካህናት ቤተ ክርስቲያንን ያገለግላሉ፣ ሕዝቡን ከማይሰራ ኃጢአት ይፈታሉ። እንደ ቅዱስ ዮሐንስ ወንጌላዊ ያሉ ደናግላን መነኮሳት ደግሞ ቤተ ክርስቲያንን ያገለግላሉ። በማይሰራ ኃጢአት የታሰሩትን ሕዝቡን እንደሚፈቱ ለማስረዳት ሁለቱን መረጠ። ከዛ የሚገርም ነው። ሂዱ ወደፊታችሁ አላቸው። ወደፊታችሁ ያላቸው እዚህ ቦታ ብሎ ቦታውን ጠቅሶ አልነገራቸውም። የት እንደሚሄዱ ኪሎ ሜትር ጠቅሶ አቅጣጫ ጠቅሶ አልነገራቸውም። ዝም ብሎ ብቻ ወደፊታችሁ ወዳለ ሀገር ሂዱ አላቸው። ይህ ምንን ያመለክታል ስንል ለአዲስ ኪዳን የተሰጠውን ለካህናት የተሰጠውን የክህነት ስልጣን ያመለክታል። ወደፊት ማለት እስከ ዕለተ ምጽአት ድረስ ለካህናት የተሰጠው ስልጣን ድውያንን እንዲፈቱ የታሰሩትን በማይሰራ ኃጢአት በልዩ ልዩ በዲያብሎስ አሰራር የታሰሩትን እንዲፈቱ ስልጣን መስጠቱን ያመለክታል ብለው አባቶቻችን ተርጉመዋል። እነኛ ደቀ መዛሙርትም ታዛዥ ደቀ መዛሙርት ናቸውና የትሕትና ደቀ መዛሙርት ናቸውና የፍቅር ደቀ መዛሙርት ናቸውና ወደፊታችሁ ወዳለ ሀገር ሂዱ ሲባሉ ወደማናውቀው ሀገር እንዴት እንሄዳለን? እንዴት ወደፊት እንሄዳለን? ቦታውን ንገረን፣ ቤቱን ንገረን ብለው ሳይጠይቁ በፍጹም መታዘዝ ወደፊታቸው ሄዱ። በእምነት
ወደፊታቸው ሄዱ። በእምነት ታዘው ወደፊታቸው ስለሄዱ አንዲት አህያ ከነውርንጭላዋ ጋር ታስራ አገኙ። ከዚያም ጌታችን መድኃኒታችን ኢየሱስ ክርስቶስ እንዳዘዛቸው ይዘውለት መጡ ይላል። ይዘውለት ሲመጡ ጌታችን መድኃኒታችን ኢየሱስ ክርስቶስ በዛች በተናቀችው አህያ አሐዜ ዓለም በራሁ ሁሉ እሁዝ ውስተ እዴሁ ይጸውር ድደ ወይነብር ጠፈረ ዓለምን በመሃል እጁ ስልጣን ያለው ዓለም በመሃል እጁ እንደ እንቁላል የተያዘ ጸወርተ መንበሩ ኪሩቤል በፍርሃት የሚያመሰግኑት እግዚአብሔር አምላክ ንጉሥ የሆነው ጌታ በትሕትናው ነገሥታት በዘመኑ የነበሩ ነገሥታት ለመቀመጫቸው ለመጓጓዣቸው ሰረገላ ሲያማርጡ እርሱ ግን በተናቀችው አህያ ላይ ተቀመጠ ይላል። የእግዚአብሔር ቤተሰቦች አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ ይህ በዓል እጅግ ሰፊ ምስጢራት የሚተረጎሙበት ጌታችን መድኃኒታችን ኢየሱስ ክርስቶስ በአህያ መቀመጡ ስለምንድን ነው የሚለው ምስጢር የሚተረጎሙበት፣ ሕዝቡ ልብሳቸውን ማንጠፋቸው የሚተረጎምበት፣ ዘንባባ እንዲሁም የወይራ ቅጠል እንዲሁም የቴምር ቅጠል ማንጠፋቸው የሚተረጎምበት፣ ከዚያም ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ቤተ መቅደስ ገብቶ ቤተ መቅደሱን ለሁለተኛ ጊዜ ያጸዳበት ያስተማረው ትምህርት የሚነገርበት ሰፊ በዓል ነው። ግን ከምስጢራቱ መካከል አንደኛው የሆነውን ጌታችን መድኃኒታችን ኢየሱስ ክርስቶስ ለምንድን ነው በአህያ ላይ ተቀምጦ መሄድን የመረጠው? መሄድ የመረጠው ለምንድን ነው? ፈረስ እያለ ወይም ደግሞ ሰረገላ ይምጣልኝ ሳይል ፈረስ ይምጣልኝ ሳይል ሌሎች መጓጓዣዎችን ሳይጠቀም በአህያ ላይ ተጭኖ ለመሄድ የፈለገው ለምንድን ነው ስንል በጣም በርካታ ምስጢራትን አባቶቻችን በትርጓሜ ላይ አስቀምጠውልናል። የመጀመሪያው ትንቢቱ ይፈጸም ዘንድ ነው። ትንቢት አለ፣ ምሳሌ አለ፣ ከዛም ምስጢር አለ። ትንቢቱ ምንድን ነው? ነቢዩ ዘካርያስ አስቀድሞ በልዋ ለወለተ ጽዮን የጽዮን ልጅ ኢየሩሳሌምን እንዲህ ብላችሁ ንገሯት፣ እነሆ ጻድቅ የዋህ የሆነው ንጉሥሽ በአህያ ላይ ተጭኖ ወደ አንቺ ይመጣል ብሎ ነቢዩ ዘካርያስ አስቀድሞ ትንቢት ተናግሮ ነበረ። አምላካችን መድኃኒታችን ኢየሱስ ክርስቶስ ሰው ሆኖ የሰራቸውን እያንዳንዱን ስራዎቹን አስቀድሞ በነቢያት ትንቢት አናግሯል። ስለዚህ ነቢዩ ዘካርያስ ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ አስቀድሞ የነበረ ነቢይ ነው። የዘመን መጋረጃ ሳይጋርደው ሳይከለክለው በትንቢት መነጽር ወደፊት የሚከናወነውን አይቶ በልዋ ለወለተ ጽዮን የጽዮን ልጅ ኢየሩሳሌምን እንዲህ ብላችሁ ንገሯት፣ ንጉሥሽ ጻድቅ የዋህ የሆነው ንጉሥሽ በአህያ ተጭኖ ወደ አንቺ ይመጣል ብላችሁ ንገሯት ብሎ አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም በአህያ ላይ ተጭኖ እንደሚገባ አስቀድሞ ትንቢት ተናግሮ ነበር። ስለዚህ በአህያ ላይ ተቀምጦ ወደ ቤተ መቅደስ ወደ ኢየሩሳሌም የሄደው አንደኛ ትንቢቱ ይፈጸም ዘንድ ነው። ሁለተኛ ደግሞ ምሳሌ ይፈጸም ዘንድ ነው። ቀድሞ የነበሩ ነቢያት ዘመነ ሰላም የሰላም ዘመንና የክፋት ዘመን ችግር ያለበትን ዘመን ለማመልከት ሁለት አይነት ድርጊት ያደርጉ ነበረ። ዘመኑ አስቸጋሪ ዘመን፣ ወደፊት የሚመጣው አስቸጋሪ የሆነ ዘመን፣ ሰላም የማይኖርበት፣ ፍቅር የማይኖርበት፣ ረሃብ የሚጸናበት፣ ጦርነት የሚበረታበት ዘመን ወደፊት የሚመጣ ከሆነ እግዚአብሔር በጸጋ ለነቢያት ገልጦላቸው እንዲህ አድርገው ይታያሉ።
በፈረስ ይቀመጣሉ፣ ጥቁር ይለብሳሉ፣ ጥቁር ይጠመጥማሉ፣ ጦር በእጃቸው ይዘው ይታያሉ። በዚህ ጊዜ ሕዝቡ ወደፊት የሚመጣው ዘመን የጦርነት፣ የረሃብ፣ የቸነፈር ብዙ አስቸጋሪ ነገሮች የሚደረጉበት መሆኑን ከነቢያቱ ድርጊት ያውቁ ይረዱና ንስሐ ይገባሉ። እግዚአብሔር መዓቱን እንዲያርቅላቸው፣ ጦርነቱን እንዲያበርድላቸው እግዚአብሔርን በንስሐ ይጠይቃሉ። ነገር ግን ወደፊት የሚመጣው ዘመነ ሰላም ከሆነ፣ የፍቅር ሰላም ከሆነ፣ የሰላም ዘመን ከሆነ፣ የፍቅር ዘመን ከሆነ እንዲህ አድርገው ይታያሉ። በአህያ ላይ ይቀመጣሉ፣ ነጭ ይለብሳሉ፣ ነጭ መነሳንስ ይይዛሉ። ከዚያ በኋላ በአህያ ላይ ተቀምጠው በከተማዋ ላይ ይመላለሳሉ። ይህንን ማድረጋቸው ምንድን ነው? ወደፊት የሚመጣው ዘመን የሰላም ዘመን ነው፣ የፍቅር ዘመን ነው፣ የአንድነት ዘመን ነው ብለው በምሳሌ ለሕዝቡ ያሳዩአቸዋል። ሕዝቡም ከነቢያቱ ይህንን ድርጊት ካዩ በኋላ እግዚአብሔርን የሰላም ዘመን፣ የፍቅር ዘመን፣ የአንድነት ዘመን ስለሰጣቸው ያመሰግናሉ ማለት ነው። በእውነት ዘመናችንን የሰላም፣ የፍቅር፣ የአንድነት እንዲያደርግልን የወደፊቱ ዘመናችን የተባረከ የተቀደሰ የሰላም የአንድነት እንዲሆን አምላካችን የእርሱ መልካም ፈቃድ ይሆንልን። ነቢያቱ ይህንን በምሳሌ ያሳዩ ነበረ። ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ የነቢያት አምላክ ቀድሞ ለነቢያት ምስጢር ሲገልጥ የነበረው የነቢያት አምላክ ስለሆነ ዘበነቢያት ነቢይ፣ ዘበሐዋርያት ሐዋርያ፣ ዘበሰማዕታት ሰማዕት፣ በሰማዕታት ዘንድ ሰማዕት፣ እንደ ነቢያት ነቢይ፣ ለነቢያት ትንቢትን የሚገልጥ ስለ ነቢይነቱ ነቢይ ተብሎ የሚጠራ ስለሆነ እርሱም ቀድሞ ነቢያት ሲያደርጉት እንደነበረው በአህያ ላይ ተቀምጦ ታየ። በአህያ ላይ ተቀምጦ ታየ። ምንድን ነው ይህን የሚያመለክተው ስንል ዘመናችሁ ወደፊት የሚመጣው ዘመን የሰላም ዘመን ነው። ዘመነ ወንጌል የሰላም ዘመን ነው። ምክንያቱም ዲያብሎስ ከስልጣኑ የተሻረበት፣ ወልደ እግዚአብሔር የነገሰበት፣ ሞተ ሥጋ ሞተ ነፍስ የጠፋበት፣ የአዳምና ልጆቹ ወደ ቀድሞ ርስታቸው ወደ ቀድሞ ክብራቸው የተመለሱበት የሰላም ዘመን ነው ለማለት